ከሰሜን አቅጣጫ ስንባረር፣ ከደቡብ አቅጣጫ ሲገሉን፣ ከምስራቅ አቅጣጫ ሲያሳድዱን፣ በኢትዮጵያዊነት ስም ስንለምን አማራ ናችሁ ይሉን ነበር። መገፋቱ፣ መሽቀንጠሩ፣ መገደሉ፣ መሳደዱ፣ መፈናቀሉ መሮን ካላችሁንማ እሺ አማራ ነን ማለት ስንጀምር የለም ኢትዮጵያውያን ናችሁ ማለት ጀምሯል። ትናንት በአርባ ጉጉ፣ በደኖ፣ አሶሳ፣ ወተር የትም የኢትዮጵያ ኮርነር ላይ አይሆኑ ስንሆን በሕግ አምላክ ባቀናነው አገር እኩል እንኑር ብለን ስንለምን ኢትዮጵያውያንን ብለን ስንማጸን አማራዎች ናችሁ ብሎ ያባረሩን ከንፈር እንኳን ያልመጠጡልን ሰዎች አማራ መሆናችን ስንነግራቸው ኢትዮጵያዊ መሆናችን ሊነግሩን አባይን ተሻግረው ጠላው አንድ አማራ ላሴት ይወጡ ይገባሉ። እስከላቀር ማን በላይ ዘለቀልኝ ስለ ኢትዮጵያዊነት ደፍሮ የማስተማር ሞራል ልዕልና ያለው ማን ነው? የንጉሥ ሚካኤልን የመይሳው ካሳን የምዬ ምኒልክልኝ ስለ ኢትዮጵያዊነት ደፍሮ የመስበክ ሞራል ያለው